ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁን ቆዩ። በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎና በሸዋ የህልውና ተጋድሎ በተለመደው የፋኖች የማጥቃት እንቅስቃሴ መቀጠሉ ነው መረጃዎች የሚያመለክቱት። በዚህ ጉዳይ ላይ የዘውትር ተሳታፊያችን የሰበሰበውን መረጃን ባጭሩ ያቀርበዋል። በዛሬው ዕለትና በትናንትናው ዕለት አሁንም በአማራ ክልል በተለያዩ አካባቢዎች ወታደራዊ ውጊያዎች እየተደረጉ እንደሆነና በተለይ በማዕከላዊ ጎንደር ሰሜን አማራ ቀጠና በላይ ዘለቀ በደንቢያ ሮቢትና ቆላድባ ዙሪያ እንዲሁም በማዕከላዊ ጎንደር በጭልጋ ወረዳ የምትገኘው የጫንድባ ከተማ ላይ የመከላከያ ኃይሉ ይሄን ቦታ ለመቆጣጠር ከፍተኛ ቁጥር ያለው ኃይል አሰልፎ እንቅስቃሴ ቢያደርግም ተመቶ እንደተመለሰ ታውቋል። ውጊያው የተደረገው በጫንድባ ከተማ ተመቶ ወደ ጨውድባ ወደምትባለው በቅርብ ርቀት የምትገኝ አነስተኛ ከተማ ትገኛለች። በዚህ ከተማ ላይ የመከላከያ ኃይሉ 2 ማዳበሪያ እህሎችን፣ ኮምፒውተሮችንና ጠረጴዛዎችን ከፋኖ ኃይሎች ማረኩሎ በድረገጹ ላይ የለጠፈ መሆኑ በጣም የሚያስተዛዝብ ነገር ነው። እንግዲህ 2 ማዳበሪያ ጎደሎ ማዳበሪያ ዱቄትንና ጠረጴዛ ወንበርና ምናልባትም የጽህፈት መሳሪያዎችን እና የተወሰኑ አልባሳትን በሚዲያ በማሳየት ጨውድባ ከተማ ላይ ፋኖ ሲጠቀምበት የነበረው ማርከናል በማለት እንግዲህ የሚማርከው ሲያጣ ጨርቅና ጠረጴዛ ወንበርን ማሳየት እንደጀመረን ለማየት ተችሏል። እንዲሁም በቆላድባ አካባቢ በተደረገው ጦርነት በርካታ የመከላከያ ሰራዊት መደምሰሱን ለማወቅ ተችሏል። እንዲሁም ቴዎድሮስ እዝ በምስራቅ ጎጃም ዞን ማቻከል ወረዳ ከአማኑኤል በቅርብ ርቀት በምትገኘው ቅዳምን ከተማ ለተከታታይ 4 ቀናት በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት ስለደረሰበት ከተማዋን ለቆ ወደ አማኑኤል ከተማ መሸሸቱን ለማወቅ ተችሏል። በተደረገው ከፍተኛ ውጊያ የአገዛዙ ጦር የኮሎኔል ማዕረግ ያለውን ጨምሮ በርካታ ሰራዊት ስለተደመሰሰበት ተስፋ በመቁረጥ ከተማዋን ተገዶ ለፋኖ ኃይሎች አስረክቦ ወደ አማኑኤል ከተማ መሸሸት ለማወቅ ተችሏል። እንደዚሁም እየተመታ የክልሉን ባለስልጣናት ሙሉ ውሎ አዳራቸውን በወታደራዊ ምሽግ አድርገው እኛን የሚነቀንቀን ኃይል የለም በማለት የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሸቱ የሱፍ የተባሉት የብልጽግና ፓርቲ ኃላፊ የታጠቀው ኃይል የፋኖ ኃይሎችን እያሳደዳቸው ነው፣ መከላከያ በምሽጉ ብቻ ነው ያለው በማለት 11 እዞችን አሰልፎ ከዛ በላይ የውጊያ ሄሊኮፕተሮችን፣ ሚጎችን እንዲሁም አጥፍቶ ጠፊ ድሮኖችን በክፍለ ጦር ደረጃ አስታጥቆ እየተዋጋ የሚገኘው የመከላከያ ሰራዊት ዛሬ ደግሞ የአማራ ክልል የብልጽግና ጽህፈት ቤት ኃላፊ እኛ የሽፍታ ኃይል ነው እየገጠምን ያለ ነው፣ ከስልጣናችን ንቅንቅ የሚያደርገን ሌላ ኃይል በአማራ ክልል የለም በማለት ተናግረዋል። ይህን በተመለከተ እንግዲህ የአማራ ክልል ህዝብ ያው ውጊያው እየተደረገበት ባለበት ሁኔታ ምስክር ሊሆን እንደሚችልን የመከላከያ ኃይሉ በበርካታ አካባቢዎች ከፍተኛ ምት እየተመታ እየሸሸ እንደሚገኝ ነው ለማወቅ የተቻለው። በሌላ ዜና በትናንትናው ዕለት ከቀኑ 5 ሰዓት ጀምሮ በሰሜን ወሎ ከላሊበላ ከሹምሻ አየር ማረፊያ ተነስቶ ወደ ገለሱ በተደረገው ፈጣን ውጊያ 61ኛ ክፍለ ጦርና 65ኛ ክፍለ ጦር የአገዛዙ ጦር ከላሊበላ ሹምሻ ወደ ገለሱ ሲጓዝ መረጃው የደረሰው የፋኖ ኃይል ማለትም የላስታ ሳምነው ኮር በፈጸመችው ከባድ ማጥቃት በኮንቮይ ሲንቀሳቀስ የነበረው 2 ክፍለ ጦሮች ተመተው ብትንትናቸው መውጣታቸውና ከ75 በላይ የአገዛዙ ጦር መገደሉንና ከዛም 40 የሚገመቱ የመከላከያ ሰራዊት ወይም ያገዛዙ ጦር ቆስሎ አሁን በላሊበላ ሆስፒታል ሕክምና እየተደረገለት እንደሆነ መረጃዎች ደርሰውናል። በዛሬው ዕለት አሁንም ያ 61ኛና 65ኛ ክፍለ ጦር ከባድ ምት ደርሶበት መበተኑን ከዚህ በፊትም በዘመቻ አደማሊ እነዚህ 61ኛና 65ኛ ክፍለ ጦሮች በኃይለኛው ተመተው ተበትነው አሁን አዳዲስ ምልምል ወታደሮችን ይዘው እንደገና በአዲስ ተደራጅተው የመጀመሪያ ግዳጃቸውን ለመፈጸም አሁንም እንቅስቃሴ ሲያደርጉ እድል አልቀናቸውምና መረጃ የደረሳቸው የፋኖ ኃይሎች ከፍተኛ ምት መተው ብትንትናቸውን አውጥተው ከገደሉትና ካቆሰሉት በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ተተኳሾችንና ምርኮኞችን መያዛቸውን አስታውቀዋል። በሌላ ዜና በዋድላ ድላንታ ከፋኖ ማጥቃት ሲሸሹ የነበሩ 2 ኦራል ተጭነው ሲጓዙ የነበሩ የአገዛዙ ጦር መኪኖቹ ተገልብጠው በመኪኖቹ ላይ የነበሩት የዋድላ ወረዳ ሚኒሻ አስተባባሪ ኮማንደር ሰይድ ስጦታውን ጨምሮ የዞኑ አመራሮችንና የመከላከያ መስመራዊ መኮንኖችን ይዞ ሲጓዝ እንደነበረ ይታወቃል። እነዚህ
ሙሉ በሙሉ ማለቃቸውንና የተገለበጡበት ዋነኛ ምክንያት ጉዞ ላይ ያሉ ከኋላቸው የፋኖ ኃይሎች ደርሰው ተኩስ በመክፈታቸውና የተኩስ ድምጽን የሰማው ሹፌሩ በፍጥነት ሲሽከረከር ወደ ገደል ከገባ በኋላ በውስጡ የነበሩትና ከላይ ተሳፍረው የነበሩ ወታደሮች ሙሉ በሙሉ ማለቃቸውና ከ18 በላይ የመከላከያ ሰራዊት አባላት መሞታቸውን እንዲሁም ከ12 በላይ የመከላከያ ሰራዊት አባላት መቁሰላቸውን እነዚህ ጋር ደግሞ ኮማንደር ሰይድ ጾታ የተባለው እና የዞኑ አመራሮችና የመከላከያ መስመራዊ መኮንኖች አብረው መገደላቸውን ለማወቅ ተችሏል። በትናንትናው ዕለት አማራ ፋኖ ምኒልክ ዕዝ ስር የሚገኙት ዞብላምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በሌሊት ሰርጎ በመግባት በአገዛዙ ሰራዊት ካምፕ ላይ ጥቃት ፈጸም ከፍተኛ አመራሮችን ጨምሮ ብዛት ያለው የጦሩን አባላት መደምሰስ መቻላቸውን አስታወቁ። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ጉባላፍቶ ወረዳ መርጦ ከተማ መሽጎ ካለው የብልጽግና ሰራዊት ላይ ሌሊት ሰርገው በመግባት 4 አጃቢዎችን በሳንጃ በመግደል እንዲሁም 1 ሻምበል መሪና 1 የክፍለ ጦር ሐኪም በመማረክ ታላቅ ጀብዶ በመፈጸም ከካምፑ ወጣው ሂደዋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮችና አጃቢዎችን ቀድመው በማስወገድ አመራሮችን ከ3 ጥቁር ክላሽ ሙሉ ትጥቅ ጋር በመማረክ የተሳካ ኦፕሬሽን መፈጸማቸውን አስታውቀዋል።